እውነት ነው። ላገልግል አሩቱ እምባጡን ጠቃሪ ጫንጣም ቦጦጦ እምባጡ ቂቂቂ መረጢላ ጦጦም በጦ ቆርጫጭላ በሪ ጠቦ እምባጡ ዝም ገና ቃንዳ ነው ደሞ ይጫዋል እንዴ ምንም ይዘረፍቃልና እኔ ራሱ ለሞራል ነው እንኳን ችግር የለም ሰው እኔ ራሱ ምንም አይዘረፍም በና ምን ሆነ ነው ግን አንተ እንደዚህ እስክዳይ እንትን እኮ ነው አዲስ ወጪ ነኝ እቃ ራሱ አላሟለውም እንደምትለው ለዛ እኮ ነው እቃ መገዛበት አጥቶ ለዛ ይሄ ኦንላይን ማርኬትን አታባራቸው ምንድነው የፈለከውን ኦሪጂናል እቃዎች ቲቪ ስልክ ፕሌይስቴሽን ምን ብትል ራሱ ምድዲ በዳታ እና በቅናሽ ዋጋ ያመጡላል እኔን ነው ማገኛቸው አድራሻቸው ቦሌ መድኃኒዓለም ዲናሞል ግራውንድ ፍሎር ላይ አለን ወይ ደግሞ በዚህ ስልክ ቁጥር ደውለህ ኮንታክት አድርጋቸው ለራስህ እኮ ነው እንዲወቁን ይመጥቼ አንድ እንድልህ አመሰግናለሁ እና በቃ ማለት ፈታ በይ ግን ምንድነው ነገር አይኔ አጅሬው እንዴት ነሽ አክስቴ? አለሁልሽ። እናቴ የለችም እንዴ? አዎ ትንሽ ወጣ ብላለች። በቃ ዛሬ እንግዲህ ይዤ ልመጥቻለሁ። እውነት? ይኸውልህ እስክመለስ ህፃኑ እዚህ ቁጭ በልሽ። ችግር የለም። አደራህን እሺ፣ እያየኸው በእናትህ ደግሞ እንዳይወድቅብህ አደራ። ይኸውልህ ጡጦን ምናምን በሰዓቱ ስጠው። ኧረ እንዳያሳስብሽ ወንድሜ ማለት አንዴ በቃ መጣሁ። ቻው። ወይኔ ጉዴ! አብዱ ጅግጅግጅ አጅግጅግጅ አድራ ወይኔ ሲያምር! ኧረ ፍታ እባክህ። ኧረ በስመ አብ! ታወራለህ እንዴ? አሁንም ታወራለህ? አታወራም ላይ ነህ እንዴ? እቺ ሴትዮ ሄደች። ኧረ ምን የምታስጨንቅ ሴትዮ ናት! ይኸውልህ 24 ሰዓት ጀርባዋ ላይ አዝላኝ ነው የምትዞረው። ደግሞ እኮ ያንን ደረቅ ጡት ታጠባኛለች። ሲያስጠላ! እንዴ ይሄ እናንተ ቤት ነው እንዴ? አዎ ዘመዳማቾች ነን መሰለኝ። ስም ማን ነው? በለጠ? አዎ ማን በለጠ? ትቀልዳለህ አንተ። ህይወት ግን በጣም ተቀያይራለች። ማለት ከሸቤ ከወጣሁ በኋላ ያው ነገሮች ተገለባብጧል። ቆይ አንተ ገና የ6 ወር ልጅ አይደለ እንዴ? ይኸውልህ ይሄ ገጀራው የሚለው ንቅሳት ይታያል። ሸቤ 1 ዓመት ታስሬ ስወጣ የተነቀስኩ ንቅሳት። ቆይ ምን አድርገህ ነው የታሰርከው? ሰው ገድዬ። እንትን ፒን ምናምን አለ እንዴ እዚህ ቤት? ፒን አታውቅም? አረቄ ማለት ነው። አይ እዚህ የለም። ኧረ በስመ አብ! ምን ልታደርገው ነው? ልጠባው። ላጨስበት ነው እንጂ። ኧረ ይዤ ነበር። ሲጋራ ይዘሃል እንዴ? ኧረ የለኝም። ሽብር ብሩስ የት ገባ? ብር ይዘሃል? የለኝም። ኧረ ምን ቀን ነው ዛሬ? እሺ እዚህ ቤት የሚሸጥ ዕቃ ምናምን ነገር የለም እንዴ? ኧረ ምንም ነገር የለም። እንዴ ዋሻ ውስጥ ነው እንዴ የምኖሩት? ኧረ ይሄን ኬን ያመጡት በእናታችሁ። ይኸውልህ ድምፅህን ቀንስ፣ ለፍቅረኛዬ ልደውልላት ነው። እሺ ሄሎ ይንማር እንዴት ነሽልኝ? ናፍቀሽኝ እኮ ነው በእናትሽ። ኧረ እዚህ ከአንዱ ጌጃ ጋር ጥለውኝ አልሄዱም በእናትሽ። አዎ ማታ 72ቱን ውጠሻላ። ውድድ እኮ ነው ማድረግሽ። ኧረ ሰክሽ ጡጤን አንቺ ጋር ጥዬ ነው እንዴ እዚህ እኮ ፈልጌ አጣሁት። ወይኔ ይንማር! ኧረ እባክሽ! ወይኔ አንቺ እንዳይፈራ አድርጌ ነው የመጣሁት። ኧረ ማፈሪያ ነኝ። ወይኔ በጣም ነው የምወድሽ። እወድሻለሁ። መች ነው ምን ደግሞ ያንን ምሽት? ትናፍቅኛለሽ ዝም ብለሽሽ። ባይ ምን ታፈጣለህ? ኧረ መዛግ። እስኪ ስለ ፍቅር ህይወት አጫውተኝ ካልክሽ የሆነ ክላስ ተማሪ እያለን የሆነች ልጅ በጣም ወዳት ነበር እና ያው ሳልነግራት አመቱ አለቀ። እና አልነገርካትም? አዎ። ኧረ ከምኑ ጋር ነው ያዛመዱኝ? አንተ እኔና አንተም ዘመድ አማቾች ነን። ቆይ ድንግል ነህ እንዴ? አዎ። ና ተነሳውን። ምን ልንሰራ? ቺቺን ያልወስድህ ነዋ። እኔ መሄድ አልፈልግም። ቆይ ስልብ ነህ እንዴ? ኧረ አይደለሁም። እና ምንድን ነው የምትሰራው? ሰዓት ደርሷል። ይኸውልህ የሆነ ጀለስ መጥቶ የሆነ ዕቃ እንቀባበላለን። አይደብርህማ? ችግር የለውም። መጣ መሰለኝ። ግባ።
ወሳኝ አንቺ አባሪ እንዴነሽ ጠፍተሻል አለሁልሽ ማለት ላይፍ እንዴ ነው አረ ምርጥዬ ነው ቸከሷ እንዴ ነው ቸከሷ እየበሳሰለሽ ያበሳሰሻል አረ ጠፍተሻል እንዴ ነው እቃውን ይዘሽዋል በሲክስ እያይ በሲክስ እንዴ ሰው ተረጋጋ ማን ያክስቴ ልጅ ነው ይኸውልህ ዘመድ ቢጤ ነው አሁን ነው ያስተዋወቁን ያክስቴ ልጅ ነው አንተ ባክስቴ ልጅ ማን ይቺን ጠቀቀሽ አትጥፋማ እሺ አልጠፋም ይመች አልደበረህማ ችግር የለውም እንትን ስራ ትሰራለህ እንዴ አዎ አንዳንዴ ቀበሌ እሰራለሁ ኦኬ አበል ምናምን ትበላላችሁ አዎ እንዴ ግድ ነው በወር እስከ ስንት ትበላላችሁ ቢያንስ እስከ 500 ምናምን ብር ኦ በላውን 500 ብር አምጣ እንዴ አምጣ አልኩህ እኮ ሰውዬ ያለ እኔ ቀጣለው አረ በላሳለሁ ሁለት ነው አረ በቀላ ሻምፔን ለምጇል አምጣ 500 ብር ይኸውልህ ዛሬ ይችላል እንዴ ናችሁ አስቸገረህ እንዴ አረ ምንም አላስቸገረኝም ከገጠር ጠፍታ ማታ ማታ በመስኮት ስልና ገብታ እኛ ቤት ገብታ ከገጠር ጠፍታ ማታ በመስኮት ስልና ገብታ እኛ ቤት ገብታ እንጀራ ሰርጋ ባልታ ጀምበሰ ሱሬ ዘርፋ የሀይደር ቀበቶ ዘርፋ አሽና ልጅ ሆኜ ደግሞ ከማረሳው ጎረቤታችን አንድ ውሻ እንጨት ይዞ አየን። የሚካኤል ሳህን መጣላትን በዛ ድንጋይ ጨምረን ቦተተን ግቢ ውስጥ አስገባን። ውሻው እንዳይወጣ በሩን ከገፋው የድሮ ብረት በር ነው። ጥርቅም አይከፈትም። ካዝና በለው። አዎ የድሮ ብራው። ከዚያ ያንን ድንጋይ ይዘን ከውሻው ጋር ጀመርና ውሻው በሰንሰለት ታስሯል። መቀጥቀጥ አንተ ባለጌ አንስዳደግ ይሄኔ ስላልተቆነጠጠ ነው። ውሻው አንተ ከቅንድቡ ላይ ባጠብስኪ ይፎክሯል። ፈገግ የሚል ነው የሚመስል ደክሞት እይጁ ዝም በል አትሳቅ። ያንን ሁላ ቀጥቀጠ ነው በጠሰው። ቀነኒሳ መቼ ይሮጣል? መቼ ይሮጣል ቀነኒሳ? ኃይሌ መቼ ይሮጣል? እኔና ልጁ ቴዲ ተላለፍ ነው። አንድ ግቢ ውስጥ ነን አይደል? ቋሮ እንደ ሩጫ እንደርበዋለን። እሱ እናቱ አዲስ ትባላለች። አዲስ እኔንም ማሳድጋለሁ። አድዬ እያለ ይሮጣል። እማዬ እንተላለፈዋለን። መጨረሻ ሲደክመን በረንዳ ላይ ተገናኘን። ሶስት ውሾች በለነች እናለከልካለን። ሶስታችንም እናለከልከዋለን። ተገናኘን። የሆነች ቁምጣ አድርጌያለሁ ብሎ ወደ እኔ ነው የመጣው። እንደዚች አይነት ፍሬም በር ያለች አይደል መስኮት ላይ ተንጠለጠልኩኝ። አንተ አሁን ዝለለው ብትለኝ ትንሽ ሆኜ እንደዛ በምንም የህንድ ስታር ራሱ እንደዛ ይዘላል። በኤዲቲንግ እንኳን እንደዛ አልዘልም። ዘልዬ ብድግ ቂጤ ልጅ ሆነ ቂጣችን ትታያለች። ክብ መነጽር ነች። ውሻው የመጣ አንተ የውሻ አፍንጫ ይቀዘቅዛል። አንድ ቂጤ እየነካ አፍንጫው ቂጤ የእውነቱን አይደል እንደሚሆን Oh my God.
እንዴ ሙዬ ጅብ እኮ ጥንባንሳ አይበላም ማኖች እንዴ ነው በሰፈር ሚካኤልን ታውቃላችሁ? ኧረ አናውቅም። ብራዘር በሰፈር ሚካኤልን ታውቃለሽ? እሱ ሰላም ነው። እሱ ሰላም ነው። Run. አበያ ማን ነው? እግዚአብሔር ይስጥልኝ አባ። እንዴ ገረብሳ ምን ሆነ ነው? ሜሲ ዋንጫ በላ፣ አንተ ግን ቁርስን በልተሃል። ማን ጋጠበያ? ማን ነው ንገሪ። እሺ ለምን ተቆረጥክ ወሻውን? እንዳጉል መሬ ሜሲ ይሸነፋል ምናምን ነገር ብዬ ነው። ሜሲ ካሸነፈ ጸጉሬን እቆረጣለሁ። ይኸው እሱ ዋንጫ ነሳ፣ የኔ ጸጉር ተነሳ። አንተን አይቶ ነው እንዴ ድንጋይ ራስ የሚለውን ስድብ ያወጡት? ኧረ በስመ አብ! ይኸው ድንጋይ ራሱ መልክ ሲኖረው እና ምን እሺ ነው? እዛ ቡንጉል ባንጋጫ ጋር ነው የተቆረጠ። በቃ አሁን ራስን አጥፋ ዝም ብለህ ማለት ነው። ቅርጹ ራሱ ምንድነው? በብርጭቆ ነው እንዴ ወጣደ? ኧረ በስመ አብ! ማንኛውም ግን ቤተሰብ ምናምን ሰላም ነው? እቤት ምናምን አማን ናቸው? ሁሉም ደህና ነህ አንተም? አንድ ለየት ያለ ነገር ነው ያዘጋጀሁልሽ ላንቺ። እሺ እኔ አላቅም፣ መገመት አልችልም። እኔ ታውቃለህ። ገምቺ ብልሽስ? ምናልባት ስልክ ገዝተሃል? እሺ ወርቅ ገዝተሃል? ተዘጋጂ። አይንሽን ልጅ በጣም ስክሪፕት በጣም ጎበዝ ነው። ደግሞ ማየት አይቻልም። እሺ ንገረኝ። ዳኒ ሮያል ስታይል ማን የሚለው ልዱዬ። እሺ ግለጭ። ልዱ እንዴ ውሃ ጠጡኝ አቃ አይኑ ናሸች። እቺ ሴትዮ ስትመጣ በቃ ኧረ ሙድ አትያዙ። ልዱዬ አሪፍ ተመችቶኝ። ወይኔ ሆዴ የበላሁት ክክ ዛሬ ሆዴን ነፍቶ ሊያፈነዳኝ ነው። ኧረ ጨጓራዬ! ኧረ በእናታችሁ ብር አዋጡና ጁስ ግዙልኝ እናንተ ሰዎች። እንጃ አንተ ስራት እንዴ ቀዘንክብኝ እኮ። ኧረ ፕሊስ እንፈወስበት ውጡልን። ጭራሽ በቂጥ መለስክልኝ። አንድ ለየት ያለ ነገር ነው ያዘጋጀሁልሽ ላንቺ። እሺ እኔ አላቅም፣ መገመት አልችልም። እኔ ታውቃለህ። ገምቺ ብልሽስ? ምናልባት ስልክ ገዝተሃል? እሺ ወርቅ ገዝተሃል? ተዘጋጂ። እሺ ተዘጋጅቻለሁ። አይንሽን ትሸፍኛለሽ። ደግሞ ማየት አይቻልም። እሺ ንገረኝ። እሺ ግለጭ። እንዴ ውሃ ጠጡኝ አቃተኝ። ይሄንን ብሉ አንተ
ይሄን ቪዲዮ እስኪዩት። በእግር 10 ኪሎ ሜትር በመኪና ስንት ይሆናል? 2 ኪሎ ሜትር። በስመ አብ ወልዶ መንፈስ ቅዱስ። እግር 10 ኪሎ ሜትር ከሄድን በመኪና ስንት ኪሎ ሜትር ይሆናል? በእግር 10 ኪሎ 100 በእግር 10 ኪሎ ሜትር ከሄድን መኪና ስንት ኪሎ ሜትር ነው? በመኪና 1 ኪሎ ሜትር። ትንሽ እንኳን አይሰቀጥጥህም? ትንሽ እንኳን አታፍርም? Banga, baby, calm down, calm down. አባ እቺ ጫማ ስንት ነች? የትኛዋን? እቺ ቫንሷ ነው? አረ ምን ቫንስ ነው ይሄ? ራዲካል ኤንኤስ የሚለው እኮ ቫንስ እኮ ነው ስሙ። አቴ ደደብ ልትከራከሬ ነው? ማትስ አስተማሪ እኮ ነው። ይኸውልህ ከፈለክ ልንገርህ ላስረዳ። ይኸውልህ ኤንኤስ ማለት አፕሮክሲሜት ነምበር ሲስተም ማለት ነው። ለነገሩ አይገባም። ዋጋው ስንት ነው? ለማንኛውም 2500 ብር ብቻ። 2500? አይ ትንሽ ነው። አተ በጣም ርካሽ ነው ጫማችሁ ግን። አዎ የውጭ ነው። ከራዲካል ሲወጣ 50 ብር ማለት ነው። 50 ብር? አይ አረ ምን 50 2500 ብር ነው ያልኩት። አንተ ሰው ያማ እንደ ደደብ ነገር 2500 ነው ራዲካል ውስጥ ይገባል። ከራዲካል ሲወጣ 50 ይሆናል። ምን አይደነዝ አንዳንድ ታክሲ ሹፌርና ረዳት ግን በቃ ሳቬጅ ናቸው። የሰው ሞራልና ጭራሽ ነው የማይጠብቁትሽ። ባለፈው ነው የሌለች አስቼ ምናምን 10 ብር ነው ያስኩት መሽቶብኛል ማለት እጥፍ ነው ደግሞ የሚጭኑት ታውቃላችሁ። ከመሸ በኋላ 15 ብር 20 ብር ማለት ከዛ ፈልጌ የማላቀው በቃ ክፈልልኝ እንዳለባል ማለት የማላቀው ሰው የሌለበት ታክሲ ውስጥ ፈልጌ ገባው። 15 ብር ነው ሰምታችኋል እያለ ገባው። አበሻ አይደለው ከገባ በኋላ ልከራከር ማለት ከዛ በኋላ ቅንድቤን ሰቃቅዬ ምናምን 10 ብር ሰጥቶት 5 ብር ጨምራለኝ። 10 ብር አንዴ ሌላ ጊዜ ምናምን ስል ጓለ እየሰማ ገብተህ ትከራከራለህ። እንደውም አውርደው ያዘው አውርደው ምናምን ብሎ ጨለማ ላይ ሊያወርደኝ ሹፌሩ ዞር አለና ምን ሆነ ነው ብራዘር ወጣት አይደለ እንዴ? እየሰማ ገብተህ ትከራከራለህ። ከሌለ የለኝም በል ልተባበር በቃ የለኝም በል አለ። ሞራሌን ተነክቶ በነፃ ሊወስደኝ ማለት በዚህ በኩል የሰው ፊት ሊገርፈኝ ነው ያውላ ተሰፋሪ፣ በዚህ በኩል ጨለማ ላይ ሊወርድ ነው። በቃ ምንም ማድረግ አልቻልኩም። የለኝም አልኩ። አልሳቁብኝም፣ አልቻልኩምሽ።